የጎግ ሰራዊት አስክሬን በጣም ብዙ ከመሆኑ የተነሳ እነርሱን መቅበር ወደ መለኮታዊ ግዴታነት ይለወጣል። በዚያም ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉበትን ሸለቆ የመቃብርን ስፍራ ለጎግ እሰጣለሁ፣ የሚያልፉትንም ይከለክላል። በዚያም ጎግና ብዛቱን ሁሉ ይቀብራሉ። የሸለቆውንም ስም ሐሞን ጎግ ብለው ይጠሩታል። ሕዝቅኤል 39 ቁጥር 11። በእሳት ነበልባል፣ በከባድ ዝናብና በመሬት መንቀጥቀጥ እግዚአብሔር ፍርዱን፣ ስልጣኑንና የማይናወጥ ቃሉን ያሳያል። ማንኛውም ክፉ ኃይል ሊቋቋም አይችልም። እግዚአብሔርም በነቢዩ ሕዝቅኤል በኩል አውጇል። ክብሬንም በአሕዛብ መካከል አኖራለሁ፣ አሕዛብም ሁሉ ያደረግኩትን ፍርዴን በላያቸውም ያኖርኳትን እጄን ያያሉ። ሕዝቅኤል 39 ቁጥር 21። ይህ በአንድ ሰራዊት ወይም በተወሰኑ ሰዎች ላይ የሚተላለፍ ፍርድ ብቻ ሳይሆን መላው የሰው ዘር እንዲያዩ የታሰበ መለኮታዊ እርምጃ ነው። በአንድ ወቅት ተሰውሮ የነበረው ፍትህ በዚያ ወቅት በግልጽ ይታያል። በዚህ መገለጥ አማካኝነት በዓለም ዙሪያ ያሉ ህዝቦች አመጽና ኩራት ውድቀትን እንደሚያስከትሉና እግዚአብሔርም እውነትን ለመረዳት ለሚቀርቡት መቤዠትን እንደማይነሳ ጠቋሚ ይሆናል። እግዚአብሔር ከዚህ በፊት ፍርድ ያስተላለፈበትን ምክንያት በሕዝቅኤል 39 በቁጥር 23 እና 24 አስረድቷል። የዓለም ህዝብም እስራኤላውያን በኃጢአታቸው ምክንያት እንደተማረኩ ያውቃል። ስለበደሉኝ እኔም ፊቴን ከእነርሱ ስለሸሸኩ በጠላቶቻቸው እጅ አሳልፌ የሰጠኋቸው፣ እስራኤላውያንም ሁሉ በሰይፍ ወደቁ። እንደ እርኩሰታቸውም እንደ መተላለፋቸውም መጠን አደረግኩባቸው፣ ፊቴንም ከእነርሱ ሸሸኩ። አለመታዘዛቸው ብቻ አልነበረም፣ በጣዖት አምልኮ አማካኝነት ክህደት መፈጸም፣ ፍትህን ማዛባታቸውና የጨከነ ልብ መያዛቸው ነበር። እስራኤላውያን በተደጋጋሚ ከግብፅ ካዳናቸው አምላክ ፊታቸውን አዙረዋል። ባዕድ አማልክትን ከፍ ባሉ መሠዊያዎች ላይ ያመልኩ ነበር። ድሆችን በሰይፍ ይገድሉና ንጹሕ ደም ከማፍሰሳቸውም በላይ የጌታንን መቅደስ አዋርደዋል። የይሁዳ ልጆች በፊቴ ክፉ ነገር ሰርተዋል ይላል እግዚአብሔር። ያረክሱትም ዘንድ ስሜ በተጠራበት ቤት ርኩሰታቸውን አኑረዋል። ትንቢተ ኤርምያስ ምዕራፍ 7 ቁጥር 30።